ነውና ጨብጨባ እና ጨብጭቡ ማሽቃበጥ ነው ስራችን ድሮም እኮ ሌላ ስራ የለንም እና አሽቃብጣ ውዴዋ ማሽቃበጥ ነው ቀለበት ሊያስሩ ነው አዶናይና ጃኒ እና አሽቃብጣ ውዴ አሁን መሬት ልቀር ነው ነኝ ጃኒ ላይ ጎራ ብዬ ድሮም ባልና ሚስት መካከል እኮ አትግቢት ላይ ነበር እናቴ ላለም መስማቴ እኮ ነው እናንተ እንደምትታረቁ አቅ ነበር እኔ አሁን መሬት ቀረው ጃኒ ጎን ነኝ ብዬ አፌን ተናግሬ ባፊ ጠፉ በለፈለፉ አሁን እኔ ምን ቤት ነኝና ነው ባልና ሚስት መካከል የገባሁት ምን ነው አፌን ባያዘው ኑሮ ድንግላለሽ ድንግል አባቂ ፈናውጣ የስንቱን ጨርሰኔ ገመጣ ምን ይመስላል ይሄ ደግሞ ድንግል አባቂ ጥፋ ድንብሎ ከኪስ የለን ድንግላለሽ ለፋጭ ምን ይመስላል ይሄ ደግሞ ማን ነው ፈቶ የሚለቅብን በየቀኑ ድንብሎ ከኪሳችሁ የላችሁም ድንግላለሽ የሆነ አግብታችሁን አንደላቃችሁ ደብታኖሩ ነገር ድንግላለሽ ድንግል አባቂ ተናጣ ምን ይመስላል ይሄ ደግሞ ጎረቤት ድንግላለሽ ጭራሽ እኮ ማለት ነው ሌላ አይደለም እኮ ስራ እንኳን የለውም እኮ ስራ ውሎ የሚገባበት እንኳን ስራ የለውም ድንግላለሽ ምን ይመስላል የምን ድንግል ነው ራሱ ነው ወርዶ ሄደው ማፊ ድንግል የምን ድንግል ነው ድንብሎ የላትም ድንግል ላይ ፍት ከወንድምሽ እኮ አርግሻለሁ ማሽ ከቤት ወጥቶ ነው ወንድሜ የሚያስረግዝሽ አንቺን ደግሞ የሚያስረግዝ ነገር እዛ ያስረግዝሽ እንጂ ማሽ ከቤት ወጥተው ነው የሚያስረግዝሽ ወንድሞች ጦሳቸው ጭጥሙሳሳቸው ማሽ ከቤት ወጥቶ ያውቃሉ ወይስ በመንፈስ ጀመርሽ ምን ጉናት እቺ ደግሞ መብረቅ መላጣ ምን ይመስላል ይሄ ደግሞ ጅልጥ ይደጉበት ገና አላደጉም ይደጉበት ትንንሽ ናቸው ገና ነው እሺ ገና ነው ይደጉበት ጅንኑ ማን ነው ደግሞ ጅንኑ ውለጂሊ አንተ መላጣ ቆርጠ በእሳት ላይ ብትጥለው ራሱ አይሸተኝ እንኳን ልወልድል ምን ይመስላል ይሄ ደግሞ ከኪስ ድንብሎ የለም ውለጂሊ ምን ይመስላል መጀመሪያ ይኑሩክ ለመውለድ ምንም የላችሁም ውለጂሊ ምን ይላል ይሄ መላጣ ጎንፎ ስልክ መግዣ ይለምናል ውለጂሊ ምን ይመስላል ዝም ብሎ መውለድ አለ እንዴ ከዛ ነገር ደግሞ ማሳደጊያው ለምን ውለጂሊ መውለድ እንደው እንትን አደረጉት እኮ ኃላፊነት እኮ አለው እኮ መውለድ ዝም ብሎ አይደለም እኮ ልጅ የሚወለደው ልጅ እኮ ስትወልዱ ማለት ነው ትልቅ ኃላፊነት አለባችሁ ልጁን አንከባክባችሁ የማሳደግና የሚፈልገውን ነገር የመስጠት ኦኬ ግዴታ አለባችሁ ድንብሎ ከኪሳችሁ ላይ ይውለጂልኝ የሚወልድ ነገር ይውለድ በዛ ምን ይመስላል በላጣ አንዳንድ ሴቶች ደግሞ እንትና ይቆጥን በለው ምን ትሽለጠለጣለች እቺ ደግሞ ባላለሽ ወይ አሁን ያውም ኩሩ ባለ ያለ ይቀላል አለ ታዲያ ያውም ሸበላ የሆነ ባለ ያለ ምን ያደርግልኛል እኔ ሌላ ብትጠበሱ ማትሸቱኝ ምን ታረጉልኛላችሁ
አስገቢ ወዴ ነው መገቢው የላትም የልጅ እናት ነኝ ውዴ አይባልም እህቴ ለምን አይባልም ባሌ ላይ ካልኮራው በምን ላይ ልኮራ ነው ከኔ ጋር እስካለ ድረስ የኔ ነው ኦኬ መኩራት ማቅቦ ከዲስ ሄድ ኖ ፕሮብሌም በኦንላይን ገንዘብ እንስራ አንቺ ራስሽ ስሪ አንቺ ራሱ በልተሽ አልጠገብሽ ደሞ ባንቺ ልስራ ኦንላይን ስራ እንስራ እዛው ስሪ ራስሽን እንችላሽ ልበሉ መበሉበት መንገድ ነው የምፈልጉት ዘንድሮ ከሰው ላይ የምትበሉ ካልጮኩ ባልጮው ኑሮ ታፍኜ ሞት ነበር እኔ እከፍላለሁ የወርቁ ዋጋ ነው ተነስቼ ወርቅ ልሽጥ እንዴ ደሞ እሱ ነው የቀረኝ እኮ አሁን ሁሉም ስራ ሰርቻለሁ ተነስቼ ደሞ ወርቅ ልሽጥ ደሞ እንደው ደህና ነገር የለው ነው ወርቅ ደሞ በከፍት ሌላ ተአምር እኮ ነው አሁን ምቀኞቼ ደሞ ችለው አይከፍቱማ ውዴ አይከፍቱ ወርቅ ቤት መክፈት በጣም ብር ይፈልጋል እንደው አሁን ተነስቼ እንኳን በከፍት ራሱ ምቀኞቼ በምን ይከፍታሉ እንደ ለነሱ ማሰብ አለባችሁ እኔ አስኩትም መያዝ ይወዳሉ ስለዚህ እኔ የነካውትን ሁሉ ስለሚያምራቸው እንደ ያሳዝኑኛል ለዛ ወርቅ ቤት አልከፍትም ሙዲ ጸጉርሽን ፍቺው ሰዓት ሲኖረኝ ይፈታለው ውድ ሰዓት የለም ዛሬ ቀኑ ሙሉ ስራ ላይ ነው አልኩት ላይቭ ላይ ብቻ መሰላችሁ እንደ ስራ ምሰራ ምስርዬ ማዕረዬ ዛሬ ስራ ላይ ነው አልኩት አዲስ ነገር ላመጣ ስለሆነ ጉድ ስል ነበር ውዴ ኦኬ ዛዚ ስል ነበር ሶ ምን ማለት ፈልጌ ነው ቢዚ ነኝ ቢዚ አም ቢዚ ውዴ ያለሽው ዱባይ ነው እንዴ አይባልም ምቀኛ ትበይ የትም ልሁን ምቀኛ ብዙ ነው ኦኬ ምቀኛ ብዙ ነው እኔ ያስኩትም ያዝ ስለምትወዱ ለእናንተ ስለማስብ ነው እሺ ወርቅ ቤት ማልከፍቶ ደግሜ ነግርሻለሁ አሁንም ማለት ነው አዳምጪ ሪኮርድ አድርገሽ ያዡ ምቀኛ ብዙ ስለሆነ እኔ ያስኩት ነገር መያዝ ስለምትወዱ ኦኬ ቃሏንም ጭምር እሺ እኔ አዊ ፈሪ አይደለሁ ጨምላቃ የትስቦን ምን አባሽ ታመጪ ለዛ አልከፍትም እሺ ቃሏንም እያያዛችሁ አንድ ነገር በተናገርን ቁጥር ያለሽው እዚህ ነው እናውቃለን ዱባይ መሆኔ እና ምን ይጠበስ ዝም ብሎ መሰላችሁ እንደፈለጋችሁ እንደ ቲክቶክ የምታበቁት ጭቃ እንትን መሰላችሁ እንደ ዱባይ ጽድት ያለች እኮ ነው እኮ በመብትሽ ጽድት ብለሽ የምትኖሪበት ሀገር እኮ ነው ዝም ብሎ መሰለሽ እንዴ የፈለግነው መናገር እንችላለን እንደፈለግን ነው በነፃነት ነው የምንኖረው ውዴ ማፊ ምን ሲዳ ነው የሚወዱት እነሱ ምን አይወዱ እንዴ ተከባብረን ነው የምንኖረው እንጂ ታስፈራራለች እንዴ ደግሞ ልፋጭ ምን ትመስላለች እሺ ደግሞ ሰው ማስፈራራት አንድ ነገር ተና እኔ ሀዊ ነኝ ውዴ የመጣሽበትን ቤት ረስተሽ ሆነ ላስተውሽ ጎት ምን ይመስላል ማንንም አይጠራችሁ ምላሳችሁ ረጅም ዱምቡሎ ከኪሳችሁ የላችሁም ግን ምላሳችሁ ረጅም ስለ ሰዓት የላችሁም አንዳንድ ጊዜ እኮ የሆነ ነገር ለማድረግም የሆነ ነገር ያስፈልጋል እኮ ምን ይመስላሉ ሰው ማይመቻችሁ ቤት ለምን ትመጣላችሁ ማይመቻችሁ ቤት ለምንድን ነው የምትሄዱት
ዝም ብሎ የለም ውዴ። አሁን ላይ ማኳኳት ወደዛ ወደዚህ ማድረግ የለም። የማታውቁት ብዙ ነገር አለ። እኔ ደግሞ በጣም ስማርት ነኝ በነገራችን ላይ አታውቁኝ። እኔ ዝፍጥ አይደለሁም ወይ ደግሞ ዝም ብዬ ለከተቢስ አይደለሁም። ስናገሩላ በጣም ጥንቁቅ ነኝ። ኦኬ ሰው ሳይደርስብኝ ሰው ላይ አልደርስ። ልክሽን ነው የምነግርሽ። እኔ ልክሽን ሳደርሽብኝ አልደርስብሽ። እያንዳንዷ የምናገራቸው ፖይንቶች በስነ ስርዓት ነው። ኦኬ ስማርት ነኝ። ስናገሩላ 99 ጊዜ አስቤበት ነው የማወራው። ላወራሁት ነገር የማላፈር ሴት ነኝ። ካወቅሽኝ ልንገርሽ ብዬ ነው። ኦኬ እንደዛ ነው። እኔ ማንም አያስፈራራኝ። ወንድ የሆነ በተግባር ያሳይ። እዚህ ቲክቶክ ላይ አንድ ተናገረ ሁለት አንድ ተናገረ ሁለት ይጁዴ የለመድሽበት። አሁን እኔ ልጮው ነው። ቮሊዩማችሁን ወይ ቀንሱ ወይ ውጡ። 2 ደቂቃ ሰጥቻችኋለሁ። ወይ ቮሊዩማችሁን ቀንሱ ወይ ውጡ። ልጮው ነው። ውጡ። ልጮው ነው። ወይ ቮሊዩም መቀነሻውን ማታውቁ ከሆነ ጎረቤት ጠይቁ። ዝም በይ ቱሩናፋ። እቺ ቱሩናፋ እኮ ናት ብር የምታመጣ። አንተ ዝፍት እንደዚህ ብር የምታመጣው እቺው ናት። መኒ ፓወር ውድ የምሰራባት እኮ በምላሴ ነው። መኒ ኦኬ የፈለከውን ብትለው ራሱ አይደንቀኝም። ምክንያቱም እሷ ናት ገንዘብ የምታመጣው። ስማርት እኮ ናት። ብጮው ባንቀራራ ማን አባቱ ምን አገባው? ለምን እንደሆነ ታውቃለህ? ታውቂያለሽ ውዴ? በዚሁ ምላሴ ነው ሰርቼ የማድረው። ቀልዳለች እንዴ? 99 ጊዜ ነው ጮው እንዳው አዊ ቆይ አንዴ ቶሎ በሉ። አሁን ቮሊዩማችሁን ቀንሱ። ልጮው ነው። ካልበለዚያ ውጡ። ልጮው ነው እላቸዋለሁ። ቆይ ትንሽ ይሉኛል ማለት ነው። በተለይ እኔ ማላውራ ቢሆን ኑሮ እግዚአብሔርን ታፍኜ የምሞት ይመስለኛል በነገራችን ላይ። ምክንያቱም ሚዲያ ላይ ሳወራ ምናምን ይወጣልኛል። እኔ ኦኬ እንደዛ ነው። በነገራችን ላይ እዚች ዓለም ላይ ከምንም በላይ እግዚአብሔር ከጎናችሁ ካለ፣ እግዚአብሔር ከጠበቃችሁ ከምንም ትድናላችሁ። ከምንም ማንም አያገኛችሁ። ማንም ማለት ነው። ኦኬ እናላችኋለሁ። ዛሬ ቀኑ ሙሉ ደክሞኝ ነው ያልኩት። አይኔ ራሱ ያስታውቃል። ከቻላችሁ ታብታብ አድርጉልኝ እና ምን ይመስላችኋል መሰላችሁ? አጀንዳ የለም። ውዴ ዛሬ ምንድነው አጀንዳ ያለው? ጻፉልኝ እስቲ ወዳጆቼ። ጠላቶቼ ውጡ። ድሮም እንዳትወጡ እናንተ ከሌላችሁ በማን እንፈታ እንላለን። ኑሩ እድሜያችሁ ይርዘም። ጠላቶቻችን ምቀኞቻችን እድሜያችሁ ይርዘም። እናንተ ስላላችሁ ነው። እናንተ ፑሽ እያደረጋችሁ ላይ የሰቀላችሁንና በጣም እናመሰግናለን። ፈጣሪ እድሜያችሁን ይጨምርልን። እድሜያችሁ ረዥም ይሁን ጠላቶቻችን። ኦኬ ክፉ አይንካችሁ። ኑሩ እንደተመቀኛችሁ። ኦኬ እናመሰግናለን። ምቀኛ ያሳድጋል ትላለች አያቴ። ምቀኞቻችን ኑሩ፣ እድሜያችሁ ይርዘም። ኦኬ አሜን። አሜን። ምንድነው አጀንዳ ያለው? ጻፉ እስቲ። በጣም ደክሞኛል በነገራችን ላይ ማለት ነው። ግን
ገብቼ ፈታ ልበልና ሰዓቱ ትንሽ ይሄድልኝና ከዛም በኋላ ተኛለሁ ብዬ ነው። ደክሞኛል። ነይ ልሂድብሽ። ለባሌ እራት አልሰራሁም። ለባሌ እራት አልሰራሁም። እሱ ስራ ውሎ። አንቺ ሴት ነው ያልሽው? ውሎ ሼት ነበር። አንቺ ድስት ያልጣድሽው የት ውለሽ ነው? ባሌ ስራ ውሎ የመጣ እኔ እራት አልሰራሁም። አንቺ የት ውለሽ ነው? የስራ ያልሰራሽው ድስት ያልጣድሽው አንቺ የት ውለሽ ነው? እኔ ባልሽ ቦንቺን ነበር ማቀርብልሽ። የዋ ባል ነው ያለሽ መሰለኝ። የዋ ባል ስታገኙ ትረማመዱበታላችሁ። አንዳንድ ሴቶች እኮ ብዙ ማር ነው ውስጥ። ኔትወርክ ግን ደህና አይመስለኝም እና በየትኛው ኔትወርክ ነው የገባሁት? ቆይ እስቲ